ብሩክ እንግዲህ በሚያሳዝን ሁኔታ ያው ዝናና ካሌብ ሙሲሳ በህይወት እንዳይኖር አድርገውታል ማለት ነው። እንግዲህ ሬሳውንም ፎቶ አንስተው ለመድብል ፎቶ ልከውለታል። መድብልም ያየውን ነገር ማመን ያቅተዋል። እጁ እየተንቀጠቀጠ ነበረ። ቅድስትም የመድብልን ሁኔታ እያየች ምን ተፈጥሮ ነው? እባክህ ንገረኝ። ምንድን ነው መድብል? እረ ንገረኝ ብሩክ ብሩክ ይላታል። እሷም ብሩክ ሆነ ብሩክ ምንድን ነው ምን ሆነ እያለች ብትጠይቀውም እሱ ግን በጭራሽ ለመናገር አፉ ተያያዘበት። በጣም ያሳዝናል። ብሩክ እንግዲህ እንዴት እንደወጣ እንግዲህ አሳይተውናል። እንቅልፍ በወሰደበት ቀስ ብለው ሰተት ብለው ገብተው ነበረ። የሚያደነዝዝ ነገር አድርገውበት እንዳይሰማ እንዳይለማ ሆኖ እየጎተቱ ሶስት ሆነው የወሰዱት እጅግ በጣም ያሳዝናል። ከዛ በፊት ግን እጹን በሚሰጡት ሰዓት አደራህን ምንም አይነት ስህተት እንዳትሰራ ብለውት ነበር። እሱም ታዲያ ልጁ መታከም ስላለባት የእነሱን አደራ ችግር የለውም አደራቸውን ተቀብያለሁ በአግባቡም እወጣለሁ እያለ ብሩን እስከሚሰጡት ድረስ እውነቱንና የእነሱን ትዕዛዝ እንደተቀበለ ሲያስመስል ነበረ። ነገር ግን ብሩን ከተቀበለ በኋላና ከሄደ በኋላ ይህንንማ ወንጀል መስራት የለብኝም፣ ስለዚህ ቤቴን አትርፌያለሁ። ቤቴ ደግሞ ለልጅ ሀብት ነው። የማወርሳት ንብረት ቢኖር ቤቴ ብቻ ነው። ስለዚህ እሱ ቤት ይቅርላት፣ እኔ ልጅ ከተረፈችልኝ እንደሆንኩ በሆን ችግር የለብኝም ብሎ ወስኖ ነው ያንን ነገር ያደረገው። ነገር ግን ደግሞ ይሄንን ነገር ከወሰነ በኋላ እነሱ ግን የገባህበት ብትገባ አታመልጠንም በሚሉት ሰዓት እናንተ እነማን ናችሁ? ከህግ በላይ ናችሁ እንዴ ብሎ ሲጠይቃቸው እነሱም ከህግ በላይ እንዲሆኑ ነበር የነገሩት። ምክንያቱም ቤት ብትሆን ቤት እንመጣለን፣ ፖሊስ ጣቢያ ብትሆን ፖሊስ ሆነን እንጠብቃለን፣ ፍርድ ቤት ብትሄድም ፍርድ ዳኛ ሆነን እንጠብቃለን ብለው ነበር የመለሱለት። በእርግጥም እንግዲህ ያሉት አልቀረም። ገንዘብ ካለ በሰማይ መንገድ አለ የሚባል አባባል አለ። ገንዘብ ካለ እንግዲህ ገንዘባቸውን ከፍለው የፈለጉትን እንደሚያደርጉ ነው የተናገሩት። ደግሞም የፈለጉትን ነገር አድርገዋል። እንግዲህ ባለፈው ክፍል መድብል ሊያመልጥ ማነው ዝና ሊያመልጥ እንዳለ ነበር ያለቀው። ምክንያቱ ደግሞ እንግዲህ ዝና እንዴት ያንን ቁልፍ ሊፈታው ቻለ? እንግዲህ መድብል ሲመታውና ሲያስረው ስልኩ ወድቆበት ስለነበረ በዛ ስልክ ይደውልና እነ እንትና ጋ ማለት ነው እነ ካሌብ ሙሲሳ አሉት። ሙሲሳ አድርገውና እንግዲህ እነሱ መጥተው አስፈትተውታል ማለት ነው። ዝና ተፈቷል። ነገር ግን አሁን እያቀደ ያለው ለእሱ ለካሌብ ሙሲሳ ስልክ ደውሎ በቃ ሞገስ ማነው ብሩክ በቃ መንገዴል አለበት ይበቃዋል፣ እስካሁን ድረስ ከተቀመጠ ብሎ ይነግረዋል። ካሌብ ሙሲሳ አሁንማ እንግዲህ ነግራቸዋለሁኝ ለሰዎቹ ብለው ተስማምተዋል ማለት ነው። እንግዲህ መጨረሻ ላይ ፎቶውን ለመድብል ልከውለታል ማለት ነው። እጅግ ያሳዝናል። እንግዲህ ኤፍራታም አሁን እየፎከረባት ይገኛል። ለማህሌት ስልክ ደውሎ ማህሌት እባክሽ አሁን ልናንች መገናኘት የለብንም፣ በጣም ስለደከመኝ ማረፍ አለብኝ እያለ ነው። ማረፍ ሳይሆን መድብልን እንዴት አድርጌ ልወጣበት፣ እንዴት አድርጌ የቁጭቴን ልወጣ እያለ ተንኮል እያሰበ ነው ያለው። እና ለኢፍራታ ደግሞ የውልሽ ልብስ ግዥላት ማለት መካፈኛ አውጆዚ ግዥላት፣ ከፈን ግዥ እያላት ነው። መድብል ያላትንም ለኢፍራታ ነግራት፣ ኢፍራታ በጣም ፈርታለች። በቃ ሊገለኝ ነው፣ በቃ እንደሞ ብቻዬን አልሞትም፣ ዝም ብዬማ አልሞትም እያለች ነበረ ማለት ነው። መሬትም ግራ ገብቷት እና ምን እያልሽ ነው? እሱማ እሪ እያልሽ ነው፣ ነፍስሽ እስከምትወጣ እሪ ማለትሽ አይቀርም፣ ምን ዝምት ያለሽ እያለች እያሾፈችባት ነው ማለት ነው። ኤፍራታ በጣም ፈርታለች። ማለትም እንግዲህ የሚለቅሽ መስሎች ነበር እንዲ ያን ጊዜ አውቀሽና ቶሎ ሞቷል ብለሽ አስመጥተሽ አስይዘሽው ዝም ብሎ እንዲለቅሽ ትፈልጊያለሽ እንዲ እያለች በፍርሃት ላይ ፍርሃት እየጨመረችባት ነው ማለት ነው። መድብልም አሁን በጣም ተጨንቋል ማለት ነው። ምክንያቱ ደግሞ እንደዛ አድርገናቸው ዝም ብለው የሚለቁን አይደሉም። ስለዚህ
ያለን አማራጭ ያው ገለን መሞት ነው እያለ እንግዲህ ለሞገስ እያወራው ነበረ። ሞገስም ምንም ነገር ማድረግ አይችልም፣ ዝም ብሎ ነገር ነው ማለት ነው። እሱም አይዞህ አይዞህ፣ እኔ ግን ቀልቤ ብሩክ የሞት አይመስለኝም እያለ ነው። መድብልም እባክህ ተወኝማ፣ እሱ የሞኝ ሀሳብ ነው፣ በህይወትማ ያለ አይመስለኝም እያለ እየፈራ ነበረ። እና ዳጣ ናት ያሳቃችኝ። እንግዲህ ዳጣ የዝናን ማምለጥ ስትሰማ በጣም ነበር ያስደነገጠችው። እኔ እኮ ያሰቃየሁትም፣ እኔ እኮ እንዲቀን አልመታሁትም፣ እንዲያውም እኮ ስንከባከበው ነበር እኮ እናንተ እንዲያውም ስትመቱት እኮ ኧረ ተው፣ የወንድ ልጅ ጥሩ አለው እንልቀቀው፣ ሽንቱ መጥተው እኮ ያን ጊዜ ራሱ እንዲልቀቁት ይሽና ስላቸዋል ነበር እያለች እንግዲህ ልክ ዛር እንዳለበት ሰው ብቻዋን ዝም ብላ ሳትጠየቅ እየለፈለፈች ነበረ። እንደዛ ያለችበት ምክንያት ደግሞ በጣም ስለተጨነቀች ነው። እሱ ማምለጥ በጣም ያስፈራል። እውነት ለመናገር ድራማ መሆኑን እያወቅኩኝ ያስፈራል። ዝና ማለት ነው፣ በጣም ነው የሚያስፈራው። ታውቃላችሁ፣ ትልቅ ግዙፍ ሰው ነው። ከቁመት ቁመት፣ ከሰውነት ሰውነት፣ እንዴ በጣም ነው የሚያስፈራው ዝና እውነት ለመናገር ማለት በአካል ራሱ ቢያዩት ከድራማ ውጭ ራሱ ብታዩት ያስፈራል እውነት ለመናገር ማለት ነው። እንኳን የኃይለኛ ካራክተር ተጫውቶ ይልቅ ማለት ነው። እና እንግዲህ ምሳሌም አባቴን አምጡልኝ እያለች እያስቸገረች ነው። ቅድስትም ለምንድን ነው 10 ጊዜ አባቴን አምጡልኝ እያልሽኝ የምጨቀጭቀኝ በምትላት ሰዓት እንግዲህ ከዚህ በኋላ አጎትሽን ጠይቄ ትላታለች። አጎቴማ እሱ ጠይቀው ቅድስትን ጠይቂያት እኮ ነው ያለኝ በምትላት ሰዓት ጉድ የማየን ወደ አባይ እያሉ ወደ እኔ እንትን ለማንኛውም አሁንም ቢሆን እሱ ነው ጠይቂው፣ ተስፋ ሳትቆርጭ እሱ ነው ጠይቂው ትላታለች። ምክንያቱም ከጥየቃ ለማምለጥ ማለት ነው። ቅድስት እሱን ብትጠይቀው የት ነው ይላል። መቼስ ያው ሰው ሀገር ሄዶ ነው ስጦታ ይዞልሽ ይመጣል ነው ዞሮ የሚላት። እና ለማንኛቸውም አባቴ ሲመጣ የሁለታቸውንም ጉድ ነው የምናገረው፣ ያን የምን አይነት መስት መልሱ ይሆን እያለቻቸውም ነበረ። ብቻ በአጠቃላይ በክፍል 96 እንግዲህ ብሩክ እንዴት እንደወጣ ነው ያሳዩን ማለት ነው። እና ከቅድስት ጋር ምን እንዳደረጉ አሳይተውናል ማለት ነው። እንግዲህ አብረው ተኝተው ነበር። ነገር ግን ቅድስት ፈራች። ድንግል ነሽ እንዲህ እያለም በሚጠይቃት ሰዓት አዎ አለችው። እና ፈርተሽ ነው እንዲህ? አዎ በጣም ፈርቻለሁ። ለማንኛውም ከዚህ ክፍል መውጣት አለብኝ ብላ ጥላው ወጣች። እሱም አኩርፎ ፊቱን ወደ ኋላ ዙሮ ነበር ጠቅለል ብሎ የተኛው። ነገር ግን በመጨረሻም ቅድስት እንቅልፍ በወሰደባት ሰዓት አድብተው ነበር የገቡት ሰዎቹ ማለት ነው። ይዘውት የወጡት እንዳይጮህም እንዲያወራም አድርገው የሆነ ነገር ቀባብተው ነው የወሰዱት ማለት ነው። እንኳንም አልሰጠችው በባዶ ልበል እንጂ እንዲሁ ፍቅር አስጀምሯት ብሩክ ፍቅር አስጀምሯት ቅድስትን ይሄድ እንዴ! ፍትህ ብሩክ ይመለስልን። እንግዲህ መድብል የደረሰው ፎቶ ምን ይሆን? የሁላችንም ጥያቄ ነው። ብቻው ሳይገሉት ምንም ሳያደርጉት ወይ አግተውት ብቻ በሆነ ብዬ አስባለሁ፣ እመኛለሁ ማለት ነው። አግተውት ብቻ ከሆነ ያው ይለቀቃል እንጂ መሞት የለበትም። እሱ ከሞተ ይደብራል ድራማው። በነገራችን ላይ እኔ ብሩክ ከሄደ በኋላ ድራማው በጣም አስጠልቶኛል። ዝም ብዬ ነው የማየው ማለት ነው። እንደ በፊቱ ተመስጬ በደስታ በጉጉት አላየውም። ብሩክ ከሄደ በኋላ ማለት ነው በጉጉት የማየው በተለይ አሁን ብሩክ ሊሄድ አካባቢ የጀመሩት ቅድስትና ብሩክ ፍቅር የጀመሩት በዛ ፓርት ነበር ደስ የሚለኝ። እና አሁን ደግሞ ጭንቀት ብቻ ተመሳሳይ ነው እየለቀቁልን ያሉት ጭንቀት። አንዳንዴ እንኳን ደስታ ነገር አሳዩን እንጂ አንዳንዴ እንኳን ደስታ አሳዩን። መችስ አንዴም ደስታ ዱኛ እኮ አንዴ ደስታ አንዴ ሀዘን ነው። አሁን ደግሞ ወደ ሀዘን ብቻ ነው እያሳዩን ያሉት ማለት ነው። እና አሁን እንግዲህ ሉላና ሞገስም አሁን ገና ስራ ይጀምራል። ዝና አሁን ያባረራቸዋል። ያው ጭንቀት ነው። ምክንያቱም አሁን ዝና ከተፈታ አይለቃቸውም። ሉላና ሞገስ ማለት ነው። ይፈታኛል ብላ ነበረ፣ ሳይፈታት እሱ ራሱ ተፈታ። ሉላን ሳይፈታት እሱ ራሱ የተታሰረበት ፈቶ አመለጠ ማለት ነው። አሁን ሞገስና ሉላ ዳጣ በጣም ፈርተዋል።
እንዲሁም መድብል ራሱ የሆነ ነገር ማድረጋቸው አይቀርም። አሁንም የሆነ ነገር ለማድረግ እያሰበ ነው። ብቻ እንግዲህ ያለን አማራጭ አሁን ገለን መግደል ነው። ዝም ብለን አንሞትም፣ ገለን እንሞታለን እያለ እየፎከረ ነው። ለማንኛውም ክፍል 97 ያው በጉጉት እንጠብቃለን። በክፍል 97 እንኳን ብሩክን ቢያሳዩን ጥሩ ነው።